ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬ 4.8 ጂቢ በምን አይነት መንገድ እንደምንገዛ ስቴፕ በስቴፕ ማሳያችሁ ሆናለሁ ማለት ነው። ወደ ስልካችን መደወያ እንገባለን። ከዛን ስታር 99 መሰላል ብለን እንደውላለን ማለት ነው። ከደወልን በኋላ የምንነካው እዚህ ጋር 7 ቁጥር እንፈልጋለን። መሰላል ብለን ወደ ቀጣዩ ገጽ እንገባና 7 ቁጥር አካታች የሚለውን እንነካለን ማለት ነው። 7 ቁጥር ከነካን በኋላ እዚህ ጋር ሁለት ነገር ያስመልጠናል። ለራስ ነው ወይስ ስጦታ ነው የሚለውን ለራሳችሁ ከሆነ አንደኛ ቁጥር ላይ ያለውን ትነካላችሁ፣ ለእርሶ የሚለውን ማለት ነው። ከዛን እዚህ ጋር የሚያመጣልን ምንድነው ማለት ነው? አንደኛው የሰዓት ጥቅል ይላል። የወጣቶች ጥቅልና የአካል ጉዳተኛ የሚለውን ሲያመጣላችሁ እኔ እናንተ የምትነኩት እዚህ ጋር የሰዓት የሚለውን ትነካላችሁ። ከዛን 2 ቁጥር የ2 ሰዓት ትገዛላችሁ ማለት ነው። 2 ቁጥር ነክታችሁ ከዛን አንደኛ ቁጥር ላይ ምን ይላል ማለት ነው? በ2 ብር 10 ሜጋባይት እዚህ እኛ የምንነካው 2 ቁጥር ላይ ያለውን በ2 ብር 70 ሜጋባይት ማለት ነው የምንገዛው። በ2 ብር 70 ሜጋባይት እንገዛለን ማለት ነው። ዛን ወደ ቀጣዩ ገጽ አንድ ቁጥር ነክተን እንፈጽማለን ማለት ነው። እዚህ ጋር የ2 ብሩን ገዝቻለሁ ማለት ነው። አሁን ሁለተኛ ላይ ሌላኛው ስቴፕ በአሁኑ መንገድ እንገባና ቀጥታ ደውለን ወደ መጀመሪያው ገጽ እንገባለን። ከዛን አሁንም 7 ቁጥር እንነካለን ማለት ነው። መሰላል ነክተን ወደ ቀጣዩ ገጽ እንገባለን። ከዛን 7 ቁጥር እንነካለን ማለት ነው። 7 ቁጥር ከነካን በኋላ እንደ ምርጫችሁ ትመርጣላችሁ። ለራሴ ስለመገዛ እኔ ለእርሶ የሚለውን ነካለሁ። ከዛን የሰዓት ጥቅል የሚለውን ገዛለሁ ማለት ነው። የ2 ብሩ ገብቶልናል። የሰዓት ጥቅል የሚለውን አንድ ቁጥር ትነካላችሁ። ከዛ በኋላ አሁንም ትገቡና 2 ቁጥር ትነካላችሁ ማለት ነው። የ2 ሰዓት ከዛ 3 ቁጥር ላይ ያለው በ2 ብር 400 ሜጋባይት ለቴሌግራም የሚለውን ትገዛላችሁ ማለት ነው። ለቴሌግራም የሚለውን ከገዛችሁ በኋላ በዚህ መልክ የሱንም በ2 ብር ትገዛላችሁ ማለት ነው። ለቴሌግራም በ2 ብር 400 ሜጋባይት ገዝተናል ማለት ነው። አሁን የሚቀረን ሶስተኛ ስቴፕ ነው ማለት ነው። ሶስተኛ ስቴፕን በቀደሙ አገባብ እንገባለን ማለት ነው። ስታር 99 መሰላል ብለን ልክ እንደ ቅድሙ እንገባለን ማለት ነው። ከዛን ቀጥታ አሁንም 7 ቁጥር እንመርጥለታለን ማለት ነው። 7 ቁጥር እንነካለን። 7 ቁጥር ከነካን በኋላ እንደ ምርጫችሁ ትገባላችሁ። ለእርሶ የሚለውን ነክቻለሁ እኔ ለራሴ ማለት ነው። ከዛን የሰዓት ሳይሆን የወጣቶች የሚለውን ትነካላችሁ 2 ቁጥር ማለት ነው። የወጣቶች ጥቅል የሚለውን ትነካላችሁ 2 ቁጥር 2 ቁጥር ከነካችሁ በኋላ እለታዊ ይላችኋል። እኔ እለታዊ ስለምፈልግ እለታዊ ገዛለታለሁ። ከዛን እዚህ ጋር ስንት ያመጣልናል ማለት ነው? በ45 ብር 1 ጊጋባይት ይሰጠናል ማለት ነው። 1 ጊጋባይት ከ100 ሜጋባይት ከሌሊት ጋር ማለት ነው ይሰጠናል ማለት ነው። የወጣቶቹንም በዚህ መልክ እንገዛለን ማለት ነው። እሱንም ገዝተን ጨርሰናል ማለት ነው። ዛሬ ከሰራውላችሁ ቪዲዮዎች ውስጥ የ2 ብሩ ሜጋባይት እንዴት እንደጠቀማችሁ ላሳያችሁ ማለት ነው። በ10 ብር ኖርማል ሜጋባይት ብንገዛ 200 ሜጋባይት ነው ማለት ነው። በ20 ብር ደግሞ 400 ሜጋባይት ይሆናል ማለት ነው። በ2 ብር ለ2 ሰዓት በ10 ብር ብንገዛ 700 ሜጋባይት ይሆናል ማለት ነው። ነገር ግን ልዩነቱ በ10 ብር ኖርማሉን ስንገዛ ከ1 ሰዓት በላይ ላያስጠቅመን ይችላል ማለት ነው። 1 ሰዓት ብቻ ሊያስጠቅመን ይችላል 200 ሜጋባይቱ ማለት ነው። እቺ የ2 ብር ውሃ የ2 ሰዓቱ ደግሞ የ2 ሰዓት በ2 ብር ብንገዛው ይሄ 70 ሜጋባይቱ ለ2 ሰዓት ይሁን እንጂ 300 ሜጋባይት ትርፍ አለው ማለት ነው። በ20 ብር ኖርማሉን ብንገዛ ማለት ነው 400 ሜጋባይቱ ብንገዛ በ10 ብር ደግሞ የ2 ብሩ ብንገዛ ስንት እናገኛለን ማለት ነው? 700 ሜጋባይት እናገኛለን ማለት ነው። 70 ሲባዛ በ20 ብናደርግ 1400 ሜጋባይት እናገኛለን ማለት ነው። በ20 ብር ለ2 ሰዓት የ2 ብር ብንገዛ በጣም ልዩነት አለው ማለት ነው። በ2 ብር
የ20 ብር ብንገዛ ማለት ነው ለ2 ሰዓት 1400 ሜጋባይት እናገኛለን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። ለቻናሉ ማለት ነው። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ይመቻችሁ።